እና አንድ ነገር ላረጋግጥልህ እፈልጋለሁ። ኢየሱስ ራሱ አይለቅህም ከቶም አይተውህም። አይለቅሽም ከቶም አይተውሽም። ኢየሱስ እንደጠላህ አእምሮህ ሊያሳምንህ ይታገላል። ሰው ሊያሳምንሽ ይታገላል። የህይወት አካሄድና መስመር በህይወት ውስጥም ያሉ ቻሌንጆችና ችግሮች ኢየሱስ እንደማይቀበልህ ኢየሱስ እንደጠላ ሊያሳምኑህ ይሞክራሉ። የእግዚአብሔር ቃል ግን እንደዛ አይል። እርሱ አንዴ ያኔ የወደደህ ለአንዳንድ ቀን ወይ በረታ ሰሞን ሳይሆን ኢየሱስ በዚህ ዓለም ያሉትን የወደዳቸውን እስከ መጨረሻው ወደዳቸው ነው የሚለው። ነገ እግሮች እንደሚያጥሩብህ ካካሄድ እያወቀ ኢየሱስ ወደሃል። ነገ አንድ ቀን ቆመህ ኃይለኛ እንደምትሆን እያወቀም ኢየሱስ ወደሃል። ነገ አንድ ቀን መቆም አቅቶ እግሮች እንደሚዝሉ እያወቀ ኢየሱስ ወዶህ ጨርሷል። እንዲወድህ ምንም የምትፈጥርለት ነገር የለም። ጌታ ሆይ በጣም እንድትወደኝ ብለህ ምንም ሰራው ነገር የለም። ነገ ማታ ላይ በገረድ ፊት የሚክደውን ጴጥሮስ ከዛ አስቀድሞ እስከ መጨረሻው ወደደው። ሮጣው የሚጠፉትን ሐዋርያት እያወቀ ኢየሱስ አስቀድሞ እስከ መጨረሻው ወደዳቸው። የእግዚአብሔርን ፍቅር አትጠራጠሩ። እስከ ዛሬ ለመቆማችን፣ ለማገልገላችን፣ ለመቀጠላችን ምክንያቱ የእግዚአብሔር ፍቅር በክርስቶስ ለኛ ስላለ። ታዲያ እኛ ግን በክርስቶስ ኢየሱስ በደሙ ካህን የተደረገን በስሙ ታጥበን የነጻን ኢየሱስንና ኃይልን የለበስን እኛ ክርስቲያኖች የእግዚአብሔር ካህናቶች በሕይወታችን ውስጥ ነውር አይገኝምን? በተለይ ጠቦቶች ነውራቸው ብዙ አይደለምን? ግልገሉስ ቢሆን ሲፈናጠር እንደዛ ሲል አይሰነካከለምን? ነውር አይኖርምን? እኛ ካህናቶች በእግዚአብሔር ፊት 24 ሰዓት 365 ቀን በክርስቶስ ነውር የሌለን ብንሆን በሰው ፊትስ ግን ነውር የለብንምን? መጽሐፍ ቅዱስ ኤፌሶን መጽሐፍ ላይ ከአብ ጋር ያለው ነገር እንዳለቀ ነግሮናል። ሁሉ ጊዜ በእግዚአብሔር ፊት በማን በክርስቶስ ያለ ነውር ናችሁ። ግን በክርስቶስ ምክንያት በአብ ፊት 365 ቀን አለ ነውር ሆነን የተቆጠረልን እኛ ግን በሰዎች ፊትና በህይወት ምልልስ እዚህ መሬት ላይ የወደቀው ሰው ያመጣብን ጦስ አለ። ከዚህ ጦስ የተነሳ ነውር ባፍ፣ ነውር ባይን፣ ነውር በጆሮ ይገኝብናል። ግን ካህናቶች ነን። ነውር ቢገኝብንም ነውር የሚገኝበት ካህን ሁሉም ሰው ላይ ድካም ይኖራል። ግን ከአገልግሎት የሚያዘገዩ ነውሮች አሉ። ስለነሱ ነው ይሄኛው። በክህነታችን እንዳናገለግል፣ በክህነታችን እንዳንዘምር፣ በክህነታችን እንዳንጸልይ፣ በክህነታችን እንዳንሰብክ፣ በክህነታችን አንዳች ነገር በእግዚአብሔር ቤት ውስጥ አክቲቭ ሆነን እንዳናደርግ የሚከለክሉን ነውሮች ግን ምንድን ናቸው? እንጂ ሁላችንም በዚህ ሰሞን አፋችን፣ አይናችን፣ ጆሮአችን ተሰናክሏል። መቼስ አይናችን፣ ጆሮአችን፣ አፋችን አልተሰነካከለምን? በዚህ ወር ውስጥ የሳትነው ነገር አይኖርምን? ግን ከአገልግሎት የሚያግዱን ነውሮች ናቸው እነዚህ።